ከያቅጣጫው የተለያዩ ወሬዎች የተናፈሱበት የቀነኒ ሞት ዙሪያ ዛሬ ከፍርድ ቤት አንድ መረጃ ተሰምቷል። በሞቷ ሰዓት የነበረው አንዱዓለም ጎሳ ፍርድ ቤት ቀርቦ ምን ተባለ? ለምንስ ዳግም ወደ እስር ቤት ለቀናት እንዲታሰር ተፈለገ? ሁሉም ነገሮች አሁን አጠራጣሪነታቸው መቀጠሉ እንዲሁም የብዙዎችን ልብ ያደማው የሞዴል ቀነኒ አባት የአደራ መልእክት ምን ቢያውቁ ይሆን ያስባለ ሆኗል። በሌላው መረጃችን ደግሞ ፍቅር አያመጣው የለ ያስባለው ድንገተኛው በንግድ ባንክ ጥበቃ ላይ የሚተዳደሩ የሥራ ባልደረባዎች ሁሉም በአንድ ጊዜ የሞቱበት አሳዛኝና የዚህን አይነት ፍቅር አያድርስ የተባለውን መረጃም ልንነግራችሁ ነው። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የሞቷ ዜና ከተሰማበት ሰዓት አንስቶ በማህበራዊ ሚዲያ የሚነዙት ሐሳቦች እውነት ይሆን እንደ የሚያስብሉ በፈገግታ ውስጥ የከረመ ስቃይና መከራ ተሸክማ የኖረችውን ቀነኒ ራሷን ያስጠፋ ወይም ደግሞ ጭካኔ የሞላው ግድያ ብቻ እንግዳ የሆነ መልሱ አምላክ ጋር እንዲሁም ሟች ጋር ብቻ ያለ እያደር ግን እውነቱ የሚወጣበት ጊዜ ሁሉን የሚፈታው እንቆቅልሽ ሆኗል። በተለይ አሁን ሰዎች ከግራም ከቀኝም የአንዱዓለም ጎሳን ከጀርባ ያሉ ሚስጥሮች ቀነኒን ህይወቷን ያከበዱ ምን ነው ታዲያ ያኔ ያልደረሳችሁላት ያስባሉ ወሬዎችን ሲያደርሱ አሁን ምን ያደርጋል ድስት ጥዶ ማልቀስ ቀድሞ ነበር እንጂ መጥኖ መደቆስ የሚለውን ምሳሌያዊ አነጋገር እንድናነሳው ያደርጋል። ቀነኒን ይደበድባት ነበር፣ ቤተሰቧ አሰቃይቷታል። ብዙ ቢወራም ቀነኒን ከሞት ያዳናት አልሆነም። ለዛም ፖሊስ በሞቷ ሰዓት በቤቱ ውስጥ የነበረውን አንዱዓለምን ይዞት ፍርድ ቤት አቁሞታል። ምን ተባለ? አባቷስ አቶ አዱኛ ዋቆ ለቀሰኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ ገልጸው ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሀጫሉ ሞትም ተድበስብሶ እንዳይቀርብኝ የሚለውን ለምን አሉ ብሎ መመርመር ያስፈልጋል። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለውም የለም ሲሉ ተደምጠዋል። ይህ ከሆነ በኋላ የፍርድ ቤት መረጃ የተሰማ ሲሆን አርቲስት አንዱዓለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ተናግሯል። ፖሊስ እስካሁን አሻራ ማንሳቱን፣ አስከሬኑን ወደ ሆስፒታል በመላክ የአስከሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመስጠትና የአስከሬን ምርመራው እስከሚመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዱዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስከሬን ምርመራ እስኪደርስ በማለት 13 ቀናት ድምፃዊው በማረሚያ ቤት እንዲቆይ ወስኗል። በሌላው መረጃችን ደግሞ በዚሁ አዲስ አበባ የተከሰተው ፍቅር የማያደርገው የለም ያስባለው የወንጀል ድርጊት ሲሆን ሰዎችን ገድሎ ራስን በመሳሪያ እስከ ማጥፋት ያደረሰው ምንድነው ስንል ጠይቀናል። በአዲስ አበባ የንግድ ባንክ የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ የጥበቃ ሰራተኛው 2 ሰዎችን ገድሎ ራሱን አጠፋ። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ተናገረ። ክስተቱ ያጋጠመው መጋቢት 2 2017 ዓ.ም ሲሆን ለ3 ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባሉ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ አዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላትን ወይዘሪት ሀና ተስፋ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለ የሥራ ባልደረቦቹን ነው በጥይት ተኩሶ የገደለው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት ጥበቃ ሰራተኞች የጦር መሳሪያ በመቀበል ነው። ግለሰቡ ግድያውን የፈጸመው ተጠርጣሪው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በ2 ጥይት መትቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት 2 2017 ዓ.ም
ጠዋት ከ1 ሰዓት ተኩል እስከ ለ2 ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበር አመልክተዋል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛዋን የጥቃቱ ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፈቃደኛ እንዳልነበረ ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችኝም ያላትን በተመሳሳይ ሁኔታ በጥይት መትቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ገልጸው በክስተቱ በአጠቃላይ የ3 ሰዎች ሕይወት ጠፍቷል። ሁለቱ ሟቾች ወይዘሪት ሀና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጸዋል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥልም አስታውቋል። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እንጠይቃለን።